ኢትዮጵያ ፈርሳ ባለችበት በዚህ ዘመን ቴዲ አፍሮ አባይ የሞላ እንጎላለን እኛ ሲል ምን ማለቱ ነው? ድስት ያለ ክዳን ከሀገር ጋር ምን ያገናኘዋል? ዛሬ የስምምነትን ድብቅ ምስጢራዊና የጉራጌኛ ቃላት ውስጥ የታመቁትን የፖለቲካ መልእክቶች እንፈታለን። ሰላም ጤና ይስጥልኝ የአዲስ ቲዩብ ቤተሰቦች። የቴዲ አፍሮ ስምምነት ሙዚቃ ውስጥ ያሉትን የጉራጌኛ ቃላት ትርጉም ግራ ገብቷችኋል? ተሳደጀ እና ኤኪም ተኪም ሲል ምን ማለቱ ነው? ቴዲ በዚህ ዘፈን ውስጥ የደበቀው ትልቅ የፍቅር ምስጢር ምንድን ነው? ዛሬ እያንዳንዱን ስንኝ በዝርዝር እንፈታለን። ለዚህ ቻናል አዲስ ከሆኑ የደውል ምልክቱን በመጫን ቤተሰብ ይሁኑን። ምክንያቱም በዚህ ቻናል ላይ አሁንም ነገም የምናቀርበው በእውነት ላይ የተመሰረቱ ድንቅ ትምህርታዊ ፕሮግራሞችን ነው። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ ውስጥ ካሉ ባህሎች መካከል በታታሪነቱ በስርዓቱና በአብሮነቱ እጅግ የሚከበር ነው። በቴዲ አፍሮ ስምምነት ሙዚቃ ውስጥም ይህንን መንፈስ በተወሰነ መልኩ አይተነዋል። የጉራጌ ማህበረሰብ በኢትዮጵያ ውስጥ የስራ ታታሪነት ተምሳሌት ነው። ከጥንት ጀምሮ በንግድ ስራና በተለያዩ የፈጠራ ስራዎች እንደ ቆዳ ስራ፣ ብረታ ብረትና ግንባታ ላይ የተሰማሩ ናቸው። ሰርቶ መለወጥ የሚለው መርህ በልጅነታቸው ጀምሮ የሚሰርጽባቸው እሴት ነው። የትም ቦታ ሄደው ስራ አይንቁም። ካሉበት ሁኔታ ተነስተው ራሳቸው መለወጥ የሚችሉ ብርቱ ህዝቦች ናቸው። ጎጎት ለጉራጌ ህዝብ የአንድነት መገለጫ ነው። ማህበረሰቡ በደስታም ሆነ በችግር ጊዜ በጋራ የመቆም ትልቅ ባህል አለው። ለምሳሌ ደቡ ወይንም አብሮ መስራትና እድር በጉራጌዎች ዘንድ በጣም የጠነከሩ ናቸው። በስምምነት ሙዚቃ ላይ እንደሰማነው የጉራጌ ማህበረሰብ ለቃሉ ታማኝ ነው። አንዴ ውል ካደረገ ያንን ቃል ላለማጠፍ ከፍተኛ ጥንቃቄ ያደርጋል። የጉራጌ ባህል ሲነሳ እንሰት ዋነኛው ምግብ ነው። ቆጮ ከእንሰት የሚዘጋጅ ዋና ምግብ ሲሆን ለረጅም ጊዜ ተከማችቶ መቆየት የሚችል የጥንካሬ ምልክት ነው። ክትፎ በዓለም አቀፍ ደረጃ የታወቀው የጉራጌዎች ምርጡ ምግብ ነው። በለስላሳ ስጋ በቅቤና በሚጥሚጣ የሚዘጋጅ የደስታና የክብር መገለጫ ነው። ቡላ ከእንሰት የሚወጣ ሌላው ገንቢ ምግብ ነው። የጉራጌ ባህላዊ ቤቶች ሳር ቤቶች በጣም ልዩ ናቸው። ቤቶቹ ክብ ቅርጽ ያላቸውና እጅግ በጣም ንጹህ ናቸው። በቤት ውስጥ ያለው የቤት ዕቃዎች አያያዝ እና የጣራው አሰራር ጥበባዊ ነው። ይህ ንጽህና እና ስርዓት በማህበረሰቡ ዘንድ ስርዓተ ቤት ተብሎ ይታወቃል። ይህም ስርዓቱን መውደዳቸውን ያሳያል። የጉራጌ ጭፈራ የእግር ስራን የሚጠይቅ ሲሆን ይህም የማህበረሰቡን ቅልጥፍናና ንቁነት ያሳያል። በሙዚቃዎቻቸው ውስጥ አብዛኛውን ጊዜ ስለ ስራ፣ ስለ ሀገር ፍቅርና ስለ አንድነት ይዘፍናሉ። ጉራጌዎች የራሳቸው የቆየ የዲሞክራሲ ስርዓት አላቸው። ጎርዴ እና የጆካ የተሰኙ የባህላዊ የዳኝነት ስርዓቶች አሏቸው። በሰዎች መካከል ጠብ ወይም አለመግባባት ሲፈጠር ሽማግሌዎች ተሰብስበው በፍትሃዊ መንገድ ውል በማድረግ ሰላምን ያወርዳሉ። ይህም ሙዚቃው ላይ ስምምነት ተስማማን ለሚለው ቃል ትልቅ መሰረት ነው። ጉራጌ ማለት ታታሪነት፣ ጉራጌ ማለት ቃል ማክበር፣ ጉራጌ ማለት ደግሞ ክትፎና ቆጮ ብቻ ሳይሆን ጥልቅ የሆነ የፍቅር ውል ያለው ማህበረሰብ ነው። ስለ ጉራጌ ማህበረሰብ በትንሹ እንዲህ ካልኳችሁ እና ካጫወቅኳችሁ አሁን ደግሞ በሙዚቃው ውስጥ የተካተቱት የጉራጌኛ በተለይም የክስታኔ ሶዶ ቃላት ቀጥተኛ ትርጉም ከሙዚቃው አውድ ጋር ያላቸውን ግጥጥሞች እናያለን። ከሙዚቃው ርዕስ ስንነሳ ስምምነት ምን ማለት ነው? የዘፈኑ ርዕስ ስምምነት ማለት ተስማማን ማለት ነው። ይህ ብሔራዊ እርቅ አስፈላጊ መሆኑን የሚጠቁም የጥበብ ጥሪ ነው። ቢና አንተስማሙት እኛ ካልተስማማን ይህ የዘፈኑ መሰረት ነው። ያለ መግባባት ሰላም የለም ለማለት ነው። ገነዳ መንደር ወይም ሰፈር ማህበረሰቡንና ጎረቤቱን ይወክላል። ሰላም በከረችም ሰላም ካደረች ወይም ሰላም ካለች። እክም ተክም እከሌና እከሌ ሰውን በብሔር ሳይሆን በስሙ ብቻ የምንጠራበት የሰው ልጅ እኩል መገለጫ ነው። ተሳጀጂ ተሳጀጂም ተሳሳቁ ተጫወቱ የማህበራዊ ፍቅር መገለጫ ነው። የሊ የለም የለም ያለ ሀገርና ያለ ፍቅር ምንም ነገር ትርጉም የለውም ለማለት የገባ ነው። ቴዲ አፍሮ በግጥም ውስጥ በርካታ ምሳሌዎችንና ዘይቤዎችን ይጠቀማል። ከነዛም ውስጥ የሚከተሉትን በዝርዝር እናያለን። ገነንዳ ይህ የጉራጌኛ ቃል ሲሆን በዘፈኑ ውስጥ ካሉት ማራኪ ቃላት አንዱ ነው። ቀጥተኛ ትርጉሙ ግባ ወይም ወደ ውስጥ ግባ ማለት ነው። በሙዚቃ ውስጥ ያለው ትርጉም ቴዲ ይህንን ቃል ሲጠቀም ወደ ልቤ ግቢ ወይም ወደ ቤታችን ግቢ የሚል ጥሪን ያሳያል። ፍቅረኛውን ወደ እውነተኛው የስምምነትና የፍቅር ህይወት እየጋበዘ መሆኑን የሚገልጽ የፍቅር ቃል ነው። ገነንዳ ማለት ውስጥ ላይ የተሸሸገ ጥልቅ ስሜት ወይም ምስጢር ማለት ነው። ተሳጀጂ ተሳጀጂም ይህ ቃል በወንድና በሴት ጾታ ይለያያል። ለወንድ ተሳጀጂ፣ ለሴት ተሳጀጂም ይሆናል። ቀጥተኛ ትርጉሙ ሰመረለት፣ ሰመረላት፣ ተቃናለት ወይንም ተቃናላት እንደማለት ነው። በሙዚቃው ውስጥ ቴዲ አፍሮ ፍቅረኛውን ተሳጀጂ ሲላት ፍቅራችን ሰመረልን፣ ድካማችን ፍሬ አፈራ፣ ነገሮች ሁሉ ተቃኑልሽ እያለ ነው። ይህም በመካከላቸው የነበረውን ውጥረት አልፎ ወደ ስምምነት መምጣታቸውን ያሳያል። ጎላ አይደል ወይ ዓለም። ይህ ስንኝ በጣም ጥበባዊና ጥያቄ አዘል የሆነ ቅኔ ነው። ቀጥተኛ ትርጉሙ ዓለም ሜዳ ባዶ አይደለችም ወይም ዓለም ሰፊ ሜዳ አይደለችም እንደማለት ነው። ሜዳ በቅኔው ዓለም ጎላ ወይም ሜዳ ማለት ባዶነትን ወይም መድረክን ሊወክል ይችላል። ዓለም ሜዳ አይደለችም ሲል
ዓለም የምናልፍባት የምንጫወትባትና የምንሄድባት ሜዳ ስለሆነች በዚህ አጭር ጊዜ ውስጥ በክፋት ሳይሆን በስምምነትና በፍቅር መኖር ይሻላል የሚል ፍልስፍና ዘል ነው። ቴዲ አፍሮ ዓለምን እንደ ሜዳ መስሎ ያቀረበበት መንገድ የሰው ልጅ በምድር ላይ ያለው ቆይታ አጭር መሆኑንና ዋጋ ያለው ነገር ፍቅር ብቻ መሆኑን ለማሳሰብ ነው። ሌላው የሚገርመው ስንኝ ጎላ አይደል ወይ ዓለም የሚለው ነው። ቴዲ ዓለምን እንደ ሰፊ ሜዳ ይስላታል። በዚህ ሰፊ ሜዳ ላይ ስንኖር ደግሞ ዓለም በቀረችም ይላል። ይህም ማለት ምድራዊው ነገር ሁሉ ቢያልቅ እንኳ በመካከላችን ያለው ፍቅርና ስምምነት ግን ለዘላለም ይኖራል ማለት ነው። የቴዲ አፍሮ ግጥሞች እንደዚህ በጥልቀት ሲታዩ በእውነት ይገርማሉ። ሌላኛው የባተረችው ዓለም ቀጥተኛ ትርጉሙ የባተረች ማለት የደከመች፣ የለፋች ወይም ለብዙ ጊዜ ስትታገል የኖረች ማለት ነው። ስለዚህ የባተረችው ዓለም ማለት ብዙ ጣውረድ ያየች በብዙ ትግል ውስጥ ያለፈች ዓለም ማለት ነው። በሙዚቃው ውስጥ ያለው ምስጢር ቴዲ አፍሮ ለምን የባተረች ወይም የደከመች የለፋች ሲላት የሰው ልጅ በምድር ላይ ያለውን የኑሮ ድካምና ሩጫ እና ትግል ለመግለጽ ነው። የባተረችው ዓለም ብታልፍም የሚል መንፈስ አለው። ይህም ማለቱ ይህች ድካምና ትግል የበዛባት ዓለም ብታበቃ እንኳ በእኛ መካከል ያለው ስምምነትና ውል ግን አይፈርስም የሚል የፍቅር ጥንካሬን ያሳያል። ቴዲ አፍሮ የባተረችው ዓለም ሲል ምን ማለቱ እንደሆነ አስተውላችኋል? መተባበር ማለት መድከም ወይም መታገል ማለት ነው። ቴዲ ዓለምን የድካምና የሩጫ ቦታ እንደሆነች ይገልጻል። ነገር ግን በዚህች በድካምና በባተረች ዓለም ውስጥ እንኳን ፍቅርና መግባባት ካለ ያ ስምምነት ከዓለም ድካም በላይ ጽኑ ይሆናል እያለን ነው። ይህም ቅኔ የቴዲን የፍልስፍና ጥልቀት በግልጽ ያሳያል። የባተረችው ዓለም የሚለው ሐረግ የሚያስተምረን ዓለም የድካምና የትግል ቦታ መሆኗን፣ ከዚህም ድካም ሁሉ የሚያርፈው ልብ በፍቅርና በስምምነት ውስጥ እንደሆነ ነው። ምድራዊ ሩጫ ቢቆምም እውነተኛው ፍቅር ግን እንደማይቆም ነው። ሞላ አይደል ወይ አባይ የባተረችን ደም ዝናብ ቃሸም ሰማይ። አባይ መሙላቱንና ዝናብ መዝነቡን እንደ በረከት ያነሳል። ነገር ግን አባይ ቢሞላም እኛን የሚለየን ደም የዘር ፖለቲካ ካልቆመ በረከቱ ትርጉም የለውም ይላል። ሰማዩ ዝናብ ቢያዘንብ መሬቱ ግን በሰው ደም እየራሰ መሆኑን በቁጭት ይገልጻል። አባይ እየሞላ እንጎላለን እኛ ሲል ሀገሪቱ በውሃ በረከት እየሞላች ቢሆንም እኛ ግን በዘር ፖለቲካና በደም መፋሰስ ምክንያት በድህነትና በችግር እየጎላን እየቀነሰን እየጠፋን ነው እያለን ነው። ዝናብ ከሰማይ ቢዘንብም የፍቅር ዝናብ ግን በልባችን አልወረደም ይላል። ይሆናል ወይ ዕቃ ድስት ያለ ክዳን እኛስ አለን እንዲህ ሀገር ከሌለን። በጣም ገላጭ ምሳሌ ነው። ድስት ያለ ክዳን ሙቀት እንደማይዝ ሁሉ ሕዝብም ያለ ሀገር ዋስትና የለውም። ግለሰባዊ ነጻነት የሚኖረው ሀገር ስትኖር ብቻ መሆኑን ያስረዳናል። ይሆናል ወይ ዕቃ ድስት ያለ ክዳን የሚለው ስንኝ በጣም ትልቅ ትርጉም አለው። ድስት ያለ ክዳን ሙቀት እንደማይዝ ኢትዮጵያም ያለ ልጆቿ አንድነትና ጥበቃ ዋስትና የላትም። እኛም ያለ ሀገር ባዶ መሆናችንን ይገልጻል። ዝናብ ካሸነ ሰማይ። ይህ ስንኝ በጣም ረቂቅና ውብ የሆነ የጉራጌኛና የአማርኛ ቅላጼ የታየበት ነው። ሰማይ ዝናብን ካፈሰሰ ማለት ነው። ምስጢሩ በኢትዮጵያ ባህል ዝናብ የበረከት የሲሳይና የሰላም ምልክት ነው። ማዝነብን ወይም ማፍሰስን ይወክላል። በሙዚቃ ውስጥ ያለው ፋይዳ ሰማይ ዝናብ ካዘነበ በረከት እንደሚወርድ ሁሉ እኛም ተስማምተን ፍቅራችንን ካደሰን ሕይወታችንን ይለመልማል የሚል ተምሳሌት አለው። እንዲሁም በሰዎች መካከል ያለውን መቀባበል ያሳያል። ተመልካቾች ቴዲ አፍሮ ሞላ አይደል ወይ ዓለም ሲል የዓለምን ስፋትና ሙላት ይነግረናል። ነገር ግን ይህ ዓለም ሙላት ትርጉም የሚኖረው ሰማይ ዝናብን አዝንቦ ዝናብ ካሸነ ሰማይ መሬትን እንደሚያለመልማት ሁሉ በሰው ልጅ ሕይወት ውስጥም ፍቅርና ስምምነት ሲዘንብ ብቻ ነው። እነዚህ ስንኞች ቴዲ አፍሮ ተፈጥሮንና የሰው ልጅን ፍቅር እንዴት አዋህዱ እንደሚረዳ ያሳየናል። ሞላ አይደል ወይ ዓለም ለሁሉም የምትበቃ ሰፊ መድረክ መሆኗን፣ ዝናብ ካሸነ ሰማይ ሰማይና በረከት ከላይ እንደሚወርዱ ሁሉ ፍቅርም የልብ በረከት መሆኑን በዓለምነ ኢትዮጵያ። ይህ ስንኝ ዓለምና ኢትዮጵያ የሚሉትን ቃላት አጣምሮ የያዘ ጥልቅ ቅኔ ነው። ቀጥተኛ ትርጉሙ በዓለምነቷ ኢትዮጵያ ወይም በኢትዮጵያ ዓለም እንደማለት ነው። ወርቁ ቴዲ አፍሮ ኢትዮጵያን እንደ አንድ ትንሽ ሀገር ሳይሆን እንደ አንድ ሙሉ ዓለም ነው የሚያያት። በዓለምነ ኢትዮጵያ ስል ኢትዮጵያ በውስጧ ብዙ ባህል፣ ቋንቋ እንደ ጉራጌኛና አማርኛ እና ታሪክ የያዘች ሰፊ ዓለም መሆኗን ይገልጻል። ቴዲ አፍሮ ኢትዮጵያን የሁላችንም ዓለም እንደሆነችና በውስጧም ሁሉ ነገር እንደሚገኝ እየነገረን ነው። ሌላኛው ጦቢያ ትዘምነ። ይህ ቃል ዘመነ ከሚለው ግስ የወጣ ሲሆን ትልቅ ተስፋን የያዘ ነው። ቀጥተኛ ትርጉሙ ትዘምናለች፣ ትታደሳለች ወይም ወደ ብርሃን ትወጣለች ማለት ነው። ወርቁ ስምምነ መግባባት ካለ ሀገር ትዘምናለች፣ ወደ ተሻለ ደረጃ ትሸጋገራለች የሚል መልእክት አለው። ፍቅርና ስምምነት የሀገርን ዘመናዊነትና ሰላም እንደሚያመጡ
የሚያበስር ስንኝ ነው። ጓደኞቼ የዘፈኑ ማጠቃለያ ላይ ቴዲ በዓለምነ ጦቢያ ትዘምነ ይላል። ይህ ማለት ኢትዮጵያ በዓለምነቷ ትዘምናለች፣ ትታደሳለች ማለት ነው። ቴዲ አፍሮ በግል ፍቅር የጀመረውን ስምምነት መግባባት ወደ ሀገር ፍቅር ከፍ ያደርገዋል። እኛ ከተስማማንና ከተዋደደን ሀገራችን ኢትዮጵያ ትዘምናለች፣ ሰላሟም ይበዛል የሚል ጥልቅ ተስፋ ነው የሚሰጠን። በዓለምነ ጦቢያ ኢትዮጵያ የሁላችንም ዓለም መሆኗን ይገልጻል። ትዘምነ መግባባት በስምምነት የምትመጣውን አዲስቷና የዘመነችውን ሀገር ተስፋ ያሳያል። ሌላኛው በዓለምነ ጦቢያ ትዘምነ ይህ ስንኝ የኢትዮጵያን ታላቅነትና የወደፊት ተስፋን በአንድ ላይ የያዘ ነው። ትርጉሙ ኢትዮጵያ በዓለምነቷ ትዘምናለች፣ ትለወጣለች ማለት ነው። ምስጢሩ ቴዲ አፍሮ ኢትዮጵያ እንደ አንድ ሀገር ብቻ ሳትሆን ራሷን የቻለች ዓለም አድርጎ ነው የሚስላት። ትዘምን ሲል ደግሞ መግባባትና ስምምነት ካለ ሀገር ወደ ብርሃንና ወደ ስልጣኔ ትሸጋግራለች የሚል ታላቅ ብስራት አለው። በግጥም ውስጥ ካሉ እጅግ አስገራሚ ሀረጎች ውስጥ ፍርደ ገምድል ዳኛ የሚለው ነው። ይህ ስንኝ በጣም ረቂቅ ሲሆን ብዙውን ጊዜ ቴዲ አፍሮ ፍቅርን ለመግለጽ ይጠቀምበታል። ይህ ማለት ፍትህን የሚያጓድል ዳኛ ማለት ነው። ምስጢሩ ወይንም ደግሞ ወርቁ እዚህ ጋር ፍቅር እንደ ፍርድ ገምድል ዳኛ ተመስሏል። ፍቅር ሰውን ሲይዝ በምክንያት ወይም በህግ ሳይሆን ያለ አድሎ፣ አንዳንዴም ያለ አግባብ ልብን ስለሚያሸንፍ ነው። ፍቅር ህግ አያውቅም የሚለውን ፍልስፍና ይገልጻል። በዘፈኑ ውስጥ በመግባባት ስምምነ ውስጥ ፍቅር ዳኛ ሲሆን ነገሮች ሁሉ በምክንያት ሳይሆን በይቅርታና በሰላም ይጨርሷቸዋል የሚል መልእክት አለው። ቴዲ አፍሮ ዘፈኑን ሲያጠቃልል በዓለምን ጦቢያ ትዘምን በማለት ለሀገሩ ያለውን ትልቅ ተስፋ ይገልጻል። ፍቅርን ደግሞ ፍርድ ገምድል ዳኛ ይለዋል። ይህ ማለት ፍቅር ህግና ደንብ ሳይሆን ልብን በራሱ መንገድ የሚገዛ ኃይል ነው ማለቱ ነው። በአጠቃላይ ስምምነ ከግል ፍቅር ተነስቶ እስከ ሀገር ፍቅር የሚዘልቅ ድንቅ የጥበብ ስራ ነው። ሌላኛው ዝናብ አርሶት ለሜዳው ፍቅር አልወርድ አለ በአሸንዳው የሚለው ሀረግ የሚጠቀስ ነው። አሸንዳ የደስታና የውሃ በረከት መገለጫ ነው። ሜዳው በዝናብ ቢርስም በሰው ልብ ውስጥ ግን ፍቅር ሊፈስ አልቻለም በማለት የሞራል ድርቀቱን ይተቻል። ጦቢያ ትዘምን የሚለው ቃል ደጋግሞ ይነሳል። ዘመናዊነት ወይንም ደግሞ ሞደርኒቲ የሚመጣው በቴክኖሎጂ ብቻ ሳይሆን ከዘርና ከመንደር አስተሳሰብ ተላቆ አንድ ኢትዮጵያ መሆን ሲቻል እንደሆነ ያስረዳል። በግጥም ውስጥ ካሉ እጅግ ለየት ካሉ አረጎች ውስጥ የሊ የሚሉት ናቸው። ይህ አረግ በዜማ ውስጥ እንደ ማረጋገጫ የሚያገለግል ነው። የለም 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 የሚል ትርጓሜ አለው። ቴዲ ይህንን የሚለው ቀጥሎ ለሚመጣው ሀረግ ትኩረት ለመስጠት ነው። ከአንቺ ወይም ከሀገር የተሻለ ምንም የለም የሚለውን ስሜት በዜማው ለማጠንከር የተጠቀመበት ድምጽ ነው። ቴዲ አፍሮ ሁልጊዜም እንደሚናገረው የፍቅር ዘፈኑን በሀገር ፍቅር ቃና ይቋጫል። ከአንዲት ሀገራችን በቀር ሌላ የለንም የሚለው መልእክቱ ለሁሉም ትልቅ ትምህርት ነው። ሌላኛው ከአንድ ኢትዮጵያ በቀር የሊ ይላል። ይህ ስንኝ የዘፈኑን ወርቅ ወይም ትልቁን ምስጢር የሚገልጽ ነው። ቀጥተኛ ትርጉሙ ከአንዲት ኢትዮጵያ ውጪ ሌላ ሀገር መሸሸጊያ የለም ማለት ነው። ቴዲ አፍሮ በዘፈኑ መጀመሪያ ላይ ስምምነ መግባባት ሲል በሁለት ፍቅረኛሞች መካከል ስላለው ፍቅር ሲያወራ ቆይቶ መጨረሻ ላይ ግን ያንን ስምምነት ወደ ሀገር ከፍ ያደርገዋል። በመካከላችን መግባባትና ፍቅር ካለ የምንኖርበትና የምንኮራበት አንዲት ኢትዮጵያ ብቻ ናት ያለችን፣ እሷንም በስምምነት መጠበቅ አለብን የሚል ብሔራዊ ጥሪ አለው። በሙዚቃው የጉራግኛ የቸካ ወርች ሪትም አለው። የጉራጌ ህዝብ በስራ ወዳጅነቱና በአንድነቱ በንግድና በጋራ በመረዳዳት ወይንም ደግሞ በደቦ ይታወቃል። ቴዲ ይህንን ባህል የዘፈኑ ማዕከል ያደረገው የመረጠው ኢትዮጵያ ወደ ስልጣኔ ትዘምን ጦቢያ ለመሻገር እንደ ጉራጌ ህዝብ በትጋትና በአንድነት መስራት እንዳለባት ለማሳየት ነው። ዘፈኑ በግልጽ የጎሳ ፖለቲካን ይወቅሳል። በዘር የለየችን በቋንቋ በመንደር የሚለው ስንኝ በፖለቲካው ሰውን ከሰው እያራረቀው መሆኑን ይናገራል። ጥቁር ነው ዘንድሮ የሚለው ደግሞ ዓመቱ የለቅሶና የጨለማ መሆኑን በጦርነትና በመከራ ምክንያት ይጠቁማል። እስኪ አሁን ደግሞ እንደ አንድ የጋዜጠኝነት ተማሪ ይህንን የቴዲ አፍሮ ሙዚቃ እንተንትነው። ዋችዶግ ጆርናሊዝም የጥበቃ ውሻ ጋዜጠኝነት ከሚለው ጽንሰ ሐሳብ ጋር በማገናኘት ጥራት ያለው ዳሰሳ ላውጋችሁ። ዋችዶግ ጆርናሊዝም ስንል ስልጣን ላይ ያሉ አካላትን፣ መንግስትን፣ ዳኞችን፣ ባለስልጣናትን መከታተል፣ ስህተቶቻቸውን መተቸትና ለህዝብ ይፋ ማድረግ ማለት ነው። ቴዲ በዚህ ሙዚቃ ውስጥ ልክ እንደ አንድ ጋዜጠኛ የህዝብን ብሶት ይዞ ባለስልጣናትን የሚሞግቱ ነጥቦችን አንስቷል። በግጥም ውስጥ እንዴት ስላላየን ፍርደ ገምድል ዳኛ የሚለው ስንኝ የዘፈኑ ዋነኛ የዋችዶግ ሚና መገለጫ ነው። እዚህ ጋር ዳኛ
የተባለው የፍትህ ስርዓቱን ብቻ ሳይሆን አጠቃላይ ሀገሪቱን የሚመራው አካል ጭምር ነው። ጋዜጠኝነት በዲሞክራሲ ውስጥ አራተኛው መንግስት ወይንም ደግሞ ፎርዝ ስቴት እንደሚባለው ሁሉ ቴዲም እዚህ ጋር የዳኛው ወይንም ደግሞ የባለስልጣኑ ፍትህ እያጓደለ መሆኑን ለህዝብ እያሳበቀ ነው። ቴዲ አፍሮ እዚህ ጋር ጋዜጠኛ ሆኗል። በስልጣን ላይ ያሉ አካላት ፍትህ ሲጓደልና ህዝብ ሲበደል ዝም ብሎ አለማየቱን ፍርድ ገምድል በሚለው ቃል ገልጾታል። አባይ የሞላ እንጎላለን እኛ። ጋዜጠኞች የአንድን ሀገር የኢኮኖሚያዊ እድገት ከህዝብ ኑሮ ጋር ያነጻጽራሉ። ቴዲም እዚህ ጋር እያደረገ ያለው እሱን ነው። ሀገሪቱ ግዙፍ ፕሮጀክቶችን አባይን እየገነባች ቢሆንም በውስጥ ግጭቶችና በፍትህ እጦት ምክንያት ህዝቡ ግን እየተሰቃየ መሆኑን ይጠቁመናል። ይህ የልማትና የሰላም ቅራኔን የማሳየት ሚና ነው። አንድ ጋዜጠኛ የሀገርን ሀብትና የህዝብን ችግር አነጻጽሮ እንደሚዘግበው ቴዲም አባይ መሙላቱን ብቻ እንደሌለውና በውስጣችን ያለው የደም ፖለቲካ ካልቆመ ልማቱ ለህዝቡ አይተርፍም እያለ ነው። በዘር የለየችን በቋንቋ በመንደር ተበታትነን መሆን እስኪያቅተን ሀገር ይለናል። ይህ ክፍል በሀገሪቱ ያለውን የፖለቲካ መዋቅር የሚተች ነው። ጋዜጠኞች የፖለቲካ ስርዓቱን በህብረተሰቡ ላይ የሚያመጣውን አሉታዊ ተጽዕኖ ይመረምራሉ። ቴዲም ፖለቲካው ሰውን ከሰው እያራረቀ ሀገር መሆንን እስኪያቅተን ድረስ እያደከማት መሆኑን ይገልጻል። ዋችዶግ ጋዜጠኛ ዋነኛ ስራው በህዝቡ መካከል መከፋፈል የሚፈጥሩ ፖለቲከኞችን ማጋለጥ ነው። ቴዲም በሙዚቃው የዘርና የመንደር ፖለቲካ ሀገርን እንዴት አቅም እንደሚያሳጣት በድፍረት ይተቻል። ሙዚቃው በትችት ብቻ አያቆምም፣ መፍትሄም ያሳያል። ከፒስ ጆርናሊዝም ግጭቶችን ከመመዝገብ ባለፈ ለሰላም የሚሆኑ አማራጮችን ያሳያል። ቢና አንተስማሙት እኛ ካልተስማማን የሚለው የጉራግኛ ሐረግ መፍትሄው በባለስልጣናት እጅ ብቻ ሳይሆን በህዝቡ ስምምነትና አንድነት ላይ መሆኑን ያሳያል። ቴዲ አፍሮ በዘፈኑ መጨረሻ ላይ ትዘምነ ጦቢያ ኢትዮጵያ ትሰልጥን በማለት ተስፋን ይሰጣል። ስልጣኔ ደግሞ የሚመጣው ባለስልጣናት ፍትህ ሲያሰፍኑና ህዝቡ ደግሞ በዘር ሳይከፋፈል ስምምነት ሲፈጠር መሆኑን ያስተምራል። እንደ ጋዜጠኝነት ተማሪ ይህንን ሙዚቃ ስሰማው የምረዳው አንድ ነገር አለ። ጥበብና ጋዜጠኝነት አንድ አይነት ግብ አላቸው። እሱም ስህተትን ማረም፣ ባለስልጣናትን መጠየቅና ለተበደሉ ህዝብ ድምጽ መሆን ነው። ስምምነት ሙዚቃ ብቻ ሳይሆን በዜማ የቀረበ የጋዜጠኝነት ዘገባ ነው። እንግዲህ ስምምነት ዝም ብሎ የፍቅር ዘፈን ሳይሆን በመካከላችን ስላለው የቃል ኪዳን ጥንካሬ የሚናገር ድንቅ ስራ ነው። ቴዲ አፍሮ የጉራጌን ባህላዊ እሴቶች ከአማርኛ ቅኔ ጋር አዋህዶ ያቀረበበት መንገድ በእውነት ያስደንቃል። ሙዚቃው በስተመጨረሻ ጦቢያ ትዘምን ኢትዮጵያ ትሰልጥን በሚል ተስፋ ይደመደማል። ስልጣኔ የሚመጣው ከዘርና ከመንደር አስተሳሰብ ስንወጣ ብቻ መሆኑን ያስገነዝባል። እናንተስ ከዘፈኑ ውስጥ በብዛት የወዳችሁት ስንኝ የትኛው ነው? በኮሜንት አሳውቁኝ። ቪዲዮውን ከወዳችሁት ላይክ አድርጉት። ለጓደኞቻችሁም ሼር ማድረጋችሁን አትርሱ። በቀጣይ የትኛውን አርቲስት ወይም የትኛውን ዘፈን እንደተነተን ትፈልጋላችሁ? እሱንም በኮሜንት አሳውቁኝ። በቀጣይ እስከምንገናኝ ቸር ሰንብቱ። ቻው።